አፍሪካ ውስጥ ካሉ ባለሀብቶች አንዱ ነው። ምክንያቱም የራሱን ንግድ ለማዳን የማያቋርጥ ጦርነትን ያደርጋል። በአንድ በኩል በቢሊዮን ዶላር የሚቆጠሩ ፋብሪካዎችን ያዛል። በአህጉሩ ላይ የተንሰራፋ የሲሚንቶ ፋብሪካዎችንና ዓለም አቀፍ የነዳጅ ገበያን ሊያናውጥ የሚችል እጅግ ግዙፍ ማጣሪያም አለው። በሌላ በኩል ጸጥተኛ፣ ውድ የማይባሉ ልብሶችን የሚለብስ ከትኩረት ፈጽሞ የራቀ ሰው ነው። ይህ የባለሀብቱ የአሊኮ ዳንጎቴ ታሪክ ነው። ታሪኩ የሀብት ግንባታ ብቻ ሳይሆን በአፍሪካ ውስጥ የፖለቲካ፣ የስልጣንና የንግድ ከባድ እውነታዎችን የመቋቋም ጭምር ነው። ምክንያቱም በዓለም ክፍል ውስጥ ስኬትን መገንባት ብቻ ሳይሆን ማትረፍም ነውና። የአሊኮ ዳንጎቴ መነሳት ከዜሮ ያልጀመረ ቢሆንም የራሱ ጥረትም ግን ያካትታል። እሱ በሰሜናዊ ናይጄሪያዊ ከሚገኙ እጅግ ባለጸጋ የነጋዴ ስርወ መንግስት አንዱ በሆነው በኃይሉ የዳንዳታ ቤተሰብ ውስጥ ተወለደ። ነገር ግን ከሌሎች የተለየው ነገር ጥረቱ ነው። ገና ልጅ እያለ ራሱ የራሱን ፍላጎት ስለነበረው እሱን ለማሟላት ሲል ትምህርት ቤት ጣፋጭ ምግቦችን ይሸጥ ነበር። እንደ አውሮፓውያን አቆጣጠር በ1977 ያ ጥረት ወደ ተግባር ተለወጠ። ከአጎቱ በተገኘ $3000 ብድር የመጀመሪያውን ከፍ ያለ የሆነውን ንግዱን ሩዝ፣ ስኳርና ሲሚንቶ በማስመጣት ጀመረ። ውጤቱ አስደናቂ የሆነ ሲመጣም በ3 ወራት ውስጥ ብቻ ሙሉ ብድሩን ለአጎቱ ከፈለ። በዚህም የሥራ ሙከራ እውነተኛ ችሎታውን አገኘ። ፍጥነት፣ ስሌትና እድልን ወደ ትርፍ የመለወጥ የማያቋርጥ ችሎታ። በንግድ የበላይ የሆነው ሰው የዕቃ የገንዘብ ፍሰትን ማየትና ራሱን በትክክል መሃሉ ላይ ማስቀመጥ የቻለ ሰው ሆነ። ነገር ግን ንግድ ብቻውን ለዳንጎቴ በቂ ሆኖ አላገኘው። እናም ዳንጎቴ ደላሎችና የውጭ አቅራቢዎች አብዛኛውን ትርፍ ይወስዱ ስለነበር ማስመጣት ብቻ ለነሱ ተጋላጭ እንደሚያደርገው ብዙም ሳይቆይ ተረዳ። መፍትሄውም ደግሞ ቀስ ብሎ ግልጽ ሆነለት፤ የሚሸጠውን ማምረት። ይህ ውሳኔ ሁሉን ነገር ይለውጣል። ዳንጎቴ ፋብሪካዎችን መገንባት ጀመረ። በስኳር ማጣራትና በሲሚንቶ ምርት ላይ ከፍተኛ ኢንቨስትመንት አደረገ። ነገሩ ግን በዚህ አላቆመም። ጥሬ ዕቃዎችን ከማምረት አንስቶ እስከ ማከፋፈል ድረስ ሙሉውን የአቅርቦት ሰንሰለት የሚቆጣጠርበትን ቨርቲካል ኢንቲግሬሽን የሚሰኝ ሜተድ ተጠቀመ። ከአሁን በኋላ በአስመጪዎች ላይ መተማመን የለም። የውጭ አቅራቢዎችን መጠበቅ ስለሌለ ለአሰራሩ ናይጄሪያን በመጨረሻም አፍሪካን ለራሷ እንድታመርት ያደርጋታል። ይህ ስልት ግን አደገኛና ከባድ ነበር፣ ግን ሰርቷል። ሲሚንቶ የንግዱ ቁንጮ ሆነ። በ2000ዎቹ መጀመሪያ ላይ ብዙዎች የአፍሪካን የሰፊ ኢንዱስትሪ አቅም ሲጠራጠሩና ዳንጎቴ ትኩረቱን ወደ እሱ አበዛበት። ትርፍ ከማግኘት ይልቅ ሁሉንም ነገር ወደ ፋብሪካዎቹ ማስፋፊያ ያደረገላቸው። ተወዳዳሪዎች ለአጭር ጊዜ ትርፍ ሲሮጡ፣ እሱ ለረጅም ጊዜ የሚዘልቅ እቅድን ተከተለ። ፋብሪካዎችን በናይጄሪያ ብቻ ሳይሆን በአህጉሪቱ ላይም መገንባት። ዛሬ ዳንጎቴ ሲሚንቶ ከ10 በሚበልጡ አገሮች ውስጥ የሚንቀሳቀስ የፋብሪካ ትልቁ የሲሚንቶ አምራች ሲሆን ኢምፓየሩ ዘመናዊ አፍሪካ የተገነባችበትን መሰረተ ልማት ማለትም ለመንገዶች፣ ለድልድዮች፣ ለሰማይ ጠቀስ ህንፃዎችና ለተለያዩ ከተሞች አስተዋጽኦ አበርክቷል። ይህ በአጋጣሚ የመጣ አይደለም። በአፍሪካ የወደፊት እጣ ፈንታ ላይ ለረጅም ጊዜ የተደረገ ኢንቨስትመንትና በዚሁ ለመቀጠል የታየ ትዕግስት ውጤት ነው። ነገር ግን ምንም ኢምፓየር ያለ ጠላት አልተገነባም። የዳንጎቴ የበላይነት አወዛጋቢ ሆኖ ስለነበር ተቺዎች ሞኖፖሊዎችን በማስኬድና ውድድርን በማገድ ፖለቲካዊ ተጽዕኖን ለግል ጥቅም እንደተጠቀመ ይከሳሉ። የመንግስት ፖሊሲዎች ከንግድ ፍላጎቶቹ ጋር የሚጣጣሙ ይመስሉ ነበር። አንዳንድ ጊዜ ፋብሪካዎቹን የሚያስፈራሩ አስመጪዎችን ሲከለክሉ፣ ሌላ ጊዜ ደግሞ እሱ ለሚቆጣጠራቸው ኢንዱስትሪዎች ማበረታቻ ይሰጡ ነበር። ተወዳዳሪዎች ከዳንጎቴ ማሽን ጋር መወዳደር የማይችል እንደሆነ ቅሬታ ያቀርባሉ። ተፎካካሪዎቹ የገጠማቸውን ነጋዴዎች ብቻ ሳይሆን ፖለቲካዊ ተደራሽነት ያለው ሰው ነው። በአፍሪካ ውስጥ ግዙፍ ለመሆን ዳንጎቴ በገበያ ቦታም ሆነ በስልጣን አዳራሾች ውስጥ መጫወት ነበረበት። የአሊኮ ዳንጎቴ ከ$3000 ብድር ወደ ብዙ ቢሊዮን ዶላር ኢምፓየር ያደገው ስለ ንግድ ብልሃት ብቻ ሳይሆን ስለ ስልት፣ ትግልና በዓለም ላይ ካሉ በጣም አስቸጋሪ የንግድ ሁኔታዎች አንዱን የመላመድ ችሎታም ነው። ትልቁ ሰው አሊኮ ዳንጎቴ እንደ ገንቢ ይደነቃል፣ እንደ ሞኖፖሊስትም ይተቻል። አፍሪካን በኢንዱስትሪ ለማሳደግ የሚመኝ ሰው ቢሆንም ግዛቱን ለማስቀጠል በየቀኑ ይታገላል። ይህ ደግሞ የታሪኩ መጀመሪያ ብቻ ነው። ምክንያቱም እውነተኛው ፈተናና አጠቃላይ የህይወቱ ታሪክ ሊያጎላ የሚችለው እጅጉ በጣም ደፋርና አደገኛ የሆነው የዘይት ማጣሪያው ፕሮጀክት ነው። ታላቁ ነጋዴ አሊኮ ዳንጎቴ በዚህ ከባድ ፕሮጀክት ላይ ምን አይነት ችግሮች አጋጠሙት? ችግሮቹንስ እንዴት በብልሃት አለፋቸው? በቀጣይ ክፍል የምናየው ይሆናል።
ዳንጎቴ ሲሚንቶ ኢምፓየሩን ከገነባ የዳንጎቴ ዘይት ማጣሪያ ደግሞ ቀጣይ የታቀደ የእሱ ሐውልት ነው። በዓለም ላይ ትልቁ ማጣሪያ ሲሆን በከተማ ውስጥ ያለ ከተማ ተብሎ የተጠራ ግዙፍ ፕሮጀክት ነው። ዓላማው ግዙፍና ደፋር ሲሆን ናይጄሪያ ከውጭ በሚገባ ነዳጅ ላይ ያላትን ጥገኝነት ማቆምና አገሪቱን የተጣራ ነዳጅ ወደ ውጭ የምትልክ እንድትሆን የመለወጥ ዓላማ ነው። ነገር ግን ከህልሙ በስተጀርባ አሳዛኝ አንድ እውነት አለ። ዳንጎቴ ራሱ ማጣሪያው በእሱ አገላለጽ የሚያስቆጭ ውሳኔ እንደነበረ አምኗል። ለምን? ምክንያቱም በነዳጅ ዘርፍ ገንዘብና ብረት ብቻ በቂ ስላልሆነ ነው። እሱ በዘይት ውስጥ ያለ ማፊያ ብሎ የጠራቸውን ሀያላን ኃይሎች ገጥመውታል። ያሉትን ፍላጎቶች ተቆጣጣሪዎችና የፖለቲካ ተዋናዮች አሁንም ያለውን ሁኔታ ለመጠበቅ የወሰኑ ናቸው። ከ19 ቢሊዮን ዶላር በላይ ኢንቨስት ቢያደርግም ፕሮጀክቱ የንግድ ምኞት ከስርዓታዊ ተቃውሞ ጋር የተጋጨበት የጦር ሜዳ ሆነ። ለአስርተ ዓመታት ዳንጎቴ ጥሬ ዕቃዎችን፣ ፋብሪካዎችንና የአቅርቦት ሰንሰለቶችን ተቆጣጥሮ ነበረ። ነገር ግን ዘይት ከነዚህ ሁሉ ነገሮች የተለየ ነው። ዓለም አቀፋዊ፣ ፖለቲካዊና ናይጄሪያ ከውጭ በሚገቡ ምርቶች ላይ ባላት ጥገኝነት የሚጠቀሙ ሰዎች በጽናት የሚጠብቁት ነው። የእሱ ማጣሪያ ሌላ የንግድ ስራ አልነበረም። በአፍሪካ ውስጥ እጅግ ትርፋማ ከሆኑ የሙስና ስርዓቶች ለአንዱ ቀጥተኛ ፈተና ነበረ። እያንዳንዱን የቧንቧ መስመር በዘረጋበትና እያንዳንዱን የዘይት ታንክ በገነባበት ጊዜ ከምህንድስና ችግሮች ጋር ብቻ ሳይሆን ከሰዎች ጋርም እየተዋጋ ነበር። ይህ ደግሞ ምናልባት የህይወቱ ታላቅ ቁማር ሊሆን ይችላል። ሆኖም በዚህ ሁሉ ውስጥ ሰውየው ራሱ አሁንም ተቃርኗዊ ነው። አሊኮ ዳንጎቴ ቢሊየነር ነው፣ ግን እናንተ እንደምትገምቱት አይነት አይደለም። ብዙውን ጊዜ ተመሳሳይ የአለባበስ ዘይቤዎችን እየደጋገመ ይለብሳል። እንደ ተራ ሰው ከሰራተኞቹ ጋር አብሮ እንደሚመገብ ይታወቃል። የቅንጦት ህዝባዊ ትርኢቶችን ያስወግዳል። በፍጹም በዛ ላይ መገኘት አይፈልግም። በ10 ቢሊዮን የሚቆጠር ዋጋ ያላቸው ግዛቶችን እንደገነባ ሰው የግል ህይወቱ በሚገርም ሁኔታ ተመጣጣኝ ነው። ሀብቱ ለግል ቅንጦት ሳይሆን ትልቅ ነገር ለማሳየት ያገለገለ ይመስላል። አፍሪካ ገንባት ችልና አፍሪካውያን የወደፊታቸውን የሚቀርጹ ኢንዱስትሪዎች ባለቤት ሊሆኑ እንደሚችሉ ለማሳየት ያለመ ታሪካዊ ከፍ ያለ ዓላማ። የአሊኮ ዳንጎቴ ታሪክ ንጹህ ወይም ቀላል አይደለም። እንደ ገንቢ ይከበራል፣ እንደ ሞኖፖሊስትም ይተቻል፣ በምኞቱ ይደነቃል፣ በዘዴውም ይተቻል። ግን ካድ የማይችለው ሀቅ አፍሪካን ኢንዱስትሪ ካርታ ሙሉ ለሙሉ በሚባል መልኩ ለውጦታል። ከ$3000 ብድር አንስቶ ሚሊዮኖች የሚቆጠሩ ሰዎችን የሚያንቀሳቅስ የሚያኖርና የሚመግብ ግዛት እስኪሆን ድረስ ጉዞው ለራዕይ፣ ለጽናትና ለጨካኝ ስልት ያለውን ኃይል ያሳያል። የአሊኮ ዳንጎቴ ማጣሪያ ግማሽ ሐውልትና ግማሽ የጦር ሜዳ ሆኖ ሲቆም የሚከተለውን ጥያቄ ታዲያ ማንሳቱ አይቀርም። የዳንጎቴ የመጨረሻው ቁማር አፍሪካን በኢንዱስትሪ ያሳደገው ሰው ሆኖ ክብሩን ያጸናል ወይስ ሊጨርሰው ያልቻለው ግዛት ተብሎ ይታወሳል? ያም ሆነ ይህ ስሙ ቀድሞውኑ በዘመናዊት አፍሪካ መሰረት ላይ በተለያዩ አይነት ስራዎች ላይ ተቀርጿል። ሰላም።